አፓርትመንት ለመግዛት ወስነው 10 ሚሊዮን ብር ዋጋውን ተባሉ እንበል። ነገር ግን ይህን 10 ሚሊዮን ብር ስለከፈላችሁ ብቻ የቤቱ ባለቤትነት ወደ እናንተ አይዞርም። ለምን ካላችሁኝ፣ ምክንያቱም በቤት ግዢ ሂደት ውስጥ ድብቅ የሚባሉ ወጪዎች ወይንም ሂድን ኮስት የምንላቸው አሉ። እነዚህን ወጪዎች እስካላወቃችኋቸው ድረስ በኋላ ላይ ላላስፈላጊ ኪሳራ ውስጥ ይዳርጋችኋል ማለት ነው። ዛሬ በዝርዝር የምንመለከተው እነዚህ ድብቅ የሆኑ ወጪዎችን ነገር ግን የግድ መከፈል ያለባቸውን ክፍያዎችን ሲሆን ቪዲዮንም እስከ መጨረሻው ድረስ መከታተል ከቻላችሁ 90% የሚሆኑት የቤት ገዢዎች የሚሳሳቱትን ስህተት እናንተ አትሳሳቱም ማለት ነው። እኔ ሚኪያስ ኢብሬ ይባላለሁ። በዚህ ቻናል ላይ ቤት ነክ የሆኑ እውቀቶችን የማጋራችሁ ሲሆን ቁም ነገር የምትወዱ ሰዎች ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። በመጀመሪያ አንድ ንብረት በምትገዙበት ጊዜ ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል፣ ለስም ማዘዋወሪያ የምትከፍሉት ክፍያ አለ። በተለምዶ አሹራ ይባላል ማለት ነው። በነገራችን ላይ አሹራ 6% አይደለም፣ አሹራ 4%። 2% ከየት መጣ ካላችሁ የቴምብር ቀረጥ ይባላል። የቴምብር ቀረጥ ምንድነው? እናንተ የቤቱ ባለቤትነት ወይም ደግሞ የዛ የገዛችሁት ንብረት ባለቤትነት ማረጋገጫ እንዲሰጣችሁ ማህተም ይደረግበታል አይደል? ለዛ ማህተም የሚከፈል ክፍያ ነው 2%። ስለዚህ በተለምዶ እኛ አሹራ 6% ብለን እናወራለን እንጂ አሹራ 4% ነው። ሁለቱ የቴምብር ቀረጥ ነው ማለት ነው። ከዛ በተጨማሪም ደግሞ አንድ ቤት በምትገዙበት ጊዜ ሁለት ተጨማሪ ክፍያዎች አሉ ከአሹራ ጋር ተያይዘው የሚጨመሩ ማለት ነው። አንደኛው ጋራንቲ ፈንድ ወይም ዋስትና ፈንድ የምንለው ሲሆን ሁለተኛው ደግሞ የአደጋ ጊዜ ፈንድ ወይም ኢመርጀንሲ ፈንድ ይባላል ማለት ነው። እነዚህን እስቲ በዝርዝር ላስረዳችሁ። የዋስትና ፈንድ የምንለው 0.3% ሲሆን ለምንድን ነው የምትከፍሉት? ለማህበራዊ አገልግሎቶች፣ ለምሳሌ በተለይ ደግሞ ዝቅተኛው ማህበረሰብ የሚጠቀምባቸው ማህበራዊ አገልግሎቶች አሉ። እነዚህ ማህበራዊ አገልግሎቶች እንዲጠቀም ለመንግስት ከፍላችሁ መንግስት ደግሞ ያንን አገልግሎት ለህዝቡ እንዲያቀርብ የሚያደርግበት የክፍያ ስርዓት ነው። ሁለተኛው ደግሞ የአደጋ ጊዜ ፈንድ ወይም ኢመርጀንሲ ፈንድ። ይህ በከተማው ላይ አደጋ ቢደርስ፣ ለምሳሌ እሳት አደጋ ቢመጣ፣ ጎርፍ ቢመጣ እና እነዚህን የመሳሰሉ ድንገተኛ የሆኑ አደጋዎች ቢመጡ ያንን መሸፈኛ ይሆን ዘንድ የአደጋ ጊዜ ፈንድ ይባላል ማለት ነው። እሱ ደግሞ 0.2% ነው የምትከፍሉት። በድምሩ የዋስትና ፈንድ 0.3 ሲደመር 0.2 0.5 ይሆናል። በስም ማዞሪያ ሂደት ውስጥ ቅድም የጠቀስነው አሹራ ያልነው 6% አለ። በአጠቃላይ 6.5% ለስም ማዞሪያ ትከፍላላችሁ ማለት ነው። ያ ማለት ቅድም የጠቀስነው የቤት ዋጋ 10 ሚሊዮን አለን አይደለ? 650 ሺህ ብር ይጠበቅባቸዋል ማለት ለስም ማዞሪያ። ነገር ግን በጣም እዚህ ጋር ማስተዋል ያለባችሁ ነገር ምንድን ነው መሰላችሁ? ይህ እናንተ ሻጩና ገዢው የተስማማችሁበት የቤቱ ዋጋ ላይ ሳይሆን ይህ 6.5% የሚከፈለው ከመንግስት አካላት በሚመጡ ገምጋሚዎች አካባቢውን ተመልክተው በዛ አካባቢ የሚሸጥበት የአንድ ቤት የካሬ ዋጋ አቬሬጅ አሰልተው እንዲሁም ደግሞ በተጨማሪ የዛ አካባቢ አቀማመጥ ደረጃ 1 ነው፣ ደረጃ 2 ነው፣ ደረጃ 3 ነው የሚለውን ገምግመው የራሳቸው መመዘኛዎች አሏቸው። ከዛ በመጨረሻ ቤት ውስጥ ገብተው ደግሞ የቤቱን ኳሊቲ ተመልክተው የራሳቸውን የቤቱን ዋጋ ያወጣሉ ማለት። ስለዚህ እናንተ ካወጣችሁት 10 ሚሊዮን ብር 9 ሚሊዮን ብር ሊገምቱ ይችላሉ፣ ወይም ደግሞ ከፍ አድርገው 12 ሚሊዮን ብርም ሊገምቱ ይችላሉ ማለት ነው። ብዙውን ጊዜ ግን የተለመደው እናንተ ካወጣችሁት ወጪ ከተነገረው የቤቱ ግዢ ዋጋ ጨምሮ ነው የሚጠሩት ማለት ነው። ስለዚህ አሁን የሚሰራው ከ10 ሚሊዮኑ ሳይሆን ከ12 ሚሊዮን ብሩ ላይ ይሆናል። ይህንን 6.5% ስንሰራው ደግሞ 780 ሺህ ብር ይመጣል ማለት ነው። ስለዚህ እናንተ 650 ሺህ ተዘጋጅታችሁ 780 ሺህ ብር ግን መንግስት ክፈሉ ሊላችሁ ይችላል ማለት ነው። ስለዚህ ይህንን የማትረዱ ከሆነ አላስፈላጊ ኪሳራ ውስጥ ትገባላችሁ ማለት ነው። በሶስተኛ ደረጃ ደግሞ ቤቱን የሚሸጠው አካል ሲያስተዋውቅ ከቫት ውጪ አድርጎ ዋጋውን ሊያስተዋውቅ ይችላል። ስለዚህ እናንተ የሰማችሁት የቤቱ ዋጋ ከቫት ውጪ ያለ ዋጋ ከሆነ አጌን ለቫት የምትከፍሉት ክፍያ ይኖራል ማለት ነው። 10 ሚሊዮን ብር ካሰላን 1.5 ሚሊዮን ብር ተጨማሪ ለቫት የሚከፈል ክፍያ ይኖራል ማለት ነው። ስለዚህ አስቀድማችሁ ውል ከመፈረማችሁ በፊት በውሉ ላይ ይህ ዋጋ ከነቫቱ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። ሌላው ደግሞ ብዙ ሰው ልብ የማይለው ወጪ ቤቱን ከተረከባችሁ በኋላ
የመብራት የውሃ ቆጣሪ ስም ወደ እናንተ ለማዞር የምትከፍሉት ክፍያ አለ። ያ ክፍያ አሁን ላይ ባለው ገበያ መሰረት ከ10 እስከ 50 ሺህ ድረስ ይጠበቃል። ሌላው ደግሞ ብዙ ሰው የማያስተውለው ነገር ቤቱን ከተረከባችሁ በኋላ የመብራት የውሃ ቆጣሪ በስማችሁ ለማዞር የምትከፍሉት ክፍያ እናንተ ናችሁ። ስለዚህ 10 ሺህ እስከ 50 ሺህ ድረስ አሁን ባለው ነባራዊ ሁኔታ ይጠበቅባቸዋል ማለት ነው። ስለዚህ ያንንም ወጪ ተዘጋጅታችሁ መጠበቅ ይኖርባቸዋል ማለት ነው። በአምስተኛ ደረጃ ደግሞ የገዛችሁት አፓርታማ የጋራ መጠቀሚያዎች ነው። ለምሳሌ ሊፍት አለው፣ ደረጃ አለው፣ ኮሪደሮች አሉ፣ ኮሚናል ስፔስ ይኖረዋል፣ ጄኔሬተር ይጠቀማል ለሊፍቱም እናንተም ቤት፣ እንዲሁም ደግሞ የውሃ ማጠራቀሚያ ታንከር ይጠቀማል፣ የቆሻሻ መጣያ ቦታዎች ይጠቀማል፣ የጥበቃ አገልግሎት፣ የጽዳት አገልግሎት፣ በጣም ቅንጡ ከሆነ ደግሞ መዋኛ ገንዳም እዛ አፓርታማ ህንፃ ላይ ሊገኝ ይችላል። ስለዚህ እነዚህ ሁሉ መዋኛ ገንዳ እንግዲህ በጣም ጽዳት የሚፈልግ ነገር ነው እንደምታውቁት። ስለዚህ ለዛ የሚሆን አገልግሎት ወይም የአገልግሎት ክፍያ ሰርቪስ ቻርጅ እናንተ ናችሁ የምትከፍሉት። ግን እንደየድርጅቱ በአመትም ሊሆን ይችላል፣ በየወሩም ሊሆን ይችላል። ይህንንም ነገር ከግምት ውስጥ ማስገባት ይኖርባቸዋል። ይህ ወጪ ምናልባት በጣም የተጋነነ ከፍ ያለ ወጪ ላይሆን ይችላል፣ ኪሳቸውን የማይጎዳ ሊሆን ይችላል። ምክንያቱም አጠቃላይ ለአፓርትመንቱ ነዋሪ ስለሚካፈል ማለት ነው። በአጠቃላይ አፓርትመንት በምትገዙበት ጊዜ ከሚነገራችሁ የዋጋ ተመን ውጪ ከ8 እስከ 10% ዝግጁ መሆን አለባችሁ። ያ ማለት ቅድም ያነሳነው የቤቱ ዋጋ 10 ሚሊዮን ከሆነ እስከ 11 ሚሊዮን ብር ተዘጋጅታችሁ መቀመጥ ይኖርባችኋል ማለት ነው። ወይም ተጨማሪ 1 ሚሊዮን ብር ለነዚህ ለማይታወቁ ወጪዎች ተዘጋጅታችሁ መጠበቅ ይኖርባቸዋል ማለት ነው። እንግዲህ እነዚህ ነጥቦች አሁን የተናገርኳቸውን በትክክል መረዳት ከቻላችሁ ቤት በምትገዙበት ጊዜ ያለምንም መደናገጥ በተረጋጋ መንፈስ ቤታችሁን መግዛት ትችላላችሁ ማለት ነው። እንግዲህ ቤት ሊገዛ እያሰበ ላለ ጓደኛችሁ ይጠቅመዋል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉለት። እናንተም ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጋችሁ ቤተሰብ ሆኑ ከኔ ጋር ማለት ነው። ስለ ሪል ስቴት ደግሞ ማወቅ የምትፈልጉት ማንኛውም አይነት ጥያቄ ካለ ኮመንት ላይ ጻፉልኝ። እንግዲህ የዛሬ ቪዲዮ ይሄ ይመስል ነበረ። ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። እስከሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ።